እዚህ ይታያል። ይታያል። አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአና ኢሳ አብዱላሂ ወረሱሉሁ በእውነት መመለክ ከአንድ አላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ነቢ ሙሐመድም እውነተኛና የመጨረሻ ነብይ መሆናቸውን እመሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ። ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ። አላሁ አክበር። ማሻአላህ ይታችን። አላሁ አክበር። አልሐምዱሊላህ። አላሁ አክበር። አላሁ አክበር። በጣም ደስ ይላል። አልሐምዱሊላህ። መጣሽ ብለናል። እንግዲህ አላህ እንትናቱን ይስጥሽ። አልሐምዱሊላህ እንደሰታለን። አቡ አሚራን ተመልከቺ፣ ሙባረክን ተመልከቺ። ኡስታዞች ፊታችሁ ፈገግ እያለ ነው። ምክንያቱም አንድ ሰው ከእሳት ሲድን ደስ ይለናል። እኛ ብዙ ጊዜ ሙስሊሞች ለምን እንደሰታሉ ላሉ ለራሴ የምወድሽ ነው ለአንቺ የምወድልሽ። ገብቶሻል? አዎ ሰው ለራሱ ወደ ነገር ለአንቺ ስወድልሽ በጣም ነው ደስ የምለው። ምክንያቱም አንድ ላይ ተይዞ ለመሄድ ነው። ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው። ቀድሞ የተፈጠርሽበት እምነት እስልምና ነበር። ያን ትተሽ ነው ወጣሽው። በ80 ቀንሽ ነው የተጠመቅሽው። ከእስልምና ስትወጪ ነው። ከዛ ፊት ሞቾስ ብትሆን የት ነው የምትገቢ? አንድ በይልኝ። ወንድ ልጅም በ40 ቀኑ ነው። ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር። የት ነው የምትቀበረው? ቀብሮስ? ይሄም ሌላ ጥያቄ ነው። ስለዚህ አንቺ ወደ እስልምና አዲስ ሰለምቴ አይደለሽም። ከወጣሽበት እምነት ነው የተበለሽው። ለዚህ ነው አላህ Subhanahu Wa Ta'ala እኔ እስልምና ላይ ፈጠርኳችሁ፣ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል። አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለስሽው። ወደ አላህ Subhanahu Wa Ta'ala ፊት ደግሞ ሙስሊም ሆነሽ የምትሄጂ አላህ ያደርግሽ። ጽናቱን አላህ Subhanahu Wa Ta'ala ይወፍቅሽ። ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ ምሉ ነገር ካለ ወደ ኡስታዞች ያሳልፍሻለሁ። ኢንሻአላህ ብራጅ ረጀዱ ሜ ብልብለክ ብራት ይላል ሸምስት ሙባረክ ብልብለ ብራ ፈለዳ አሶፍ ሲሳ አቡ አሚራ ተናገሩ መጣ። السلام عليكم ورحمة الله وبركاته. حبايب قلبي እንደናችሁ ሰላም ብያለሁ ሁላችሁንም። አልহামዱሊላህ ደስ የሚል ፕሮግራም አብሬያችሁ በመካፈሌ በጣም ደስተኛ ነኝ። አንድ ነገር ብቻ ማስተላለፍ ፈልጋለሁ። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው የሚታየው። ባሳለፈው እያሳለፈ ባለው ሁኔታ ሰውን ጌታዬም ጌታችሁም ነውና እሱም ብቻ በብቸኝነት ተገዙት የሚለውን ነው ሲያስተምር ነበር። እንዲሁም በሱረቱል ማኢዳ ምዕራፍ 5 ከቁጥር 72 ላይ ጀምረን ብናይ لقد كفر الذين قالوا ان الله هو المسيح ابن مريم እነዛ አምላክ ብሎ ማለት ኢየሱስ ነው ያሉ ሰዎች በርግጥ ሐቅን ክደዋል አለ አላህ። ካዲዎች ናቸው ብሏል አላህ በቁርአኑ ማለት። ምክንያቱም ኢየሱስ ያ በኒ እስራኤል ኢየሱስ በአንደበቱ ምን ብሎ ነው ያስተማረው? اعبدوا الله ربي وربكم ጌታዬና ጌታቸው ነው አንድን አላህ ብቻ አንድን አምላክ ብቻ ተገዙ ብሎ ሲያስተምር ነበር ብሎ አላህ ያስተምራል። ለምሳሌ ከ20 እና ከ15 ዓመት በፊት ስናይ ክርስቲያኖች ኢየሱስ ሌላ አምላክ እንዳለው አያውቁም አያምኑም ነበር። አሁን ላይ ግን መጽሐፍ ቅዱስን ከፍተን ስናይ ኢየሱስ አምላካችን አንድ ነው ብሎ ተናግሯል። ታዲያ አምላክ ያለው አካል እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። በፍጹም አምላክ ያለው አካል አምላክ ሊሆን አይችልም። እንዲሁም አላህ በቁርአኑ ወመን ይሽሪክ ቢላህ በአላህ ላይ አንዳች ነገር ያጋራ ሰው فقد حرم الله عليه الجنة ጀነት በሱ ላይ ሐራም ናት፣ መኖሪያውም ጀሃነም ናት ብሏል።
እንዲሁም አላህ በሱረቱል ማኢዳ ምዕራፍ 5 ከተራ ቁጥር 16 ላይ ዒሳን በቂያማ ቀን አላህ ይጠይቀዋል። አንተ ቁልተ ሊናስ ተኸዙኒ ወኡሚ ኢላሂን ሚን ዱኒላህ፣ አንተ ከአላህ ውጪ እኔና እናቴን እንደ አምላክ አድርጋችሁ ያዙ ብለሃልን ብሎ አላህ በቂያማ ቀን ዒሳን ይጠይቀዋል ማለት ነው። የዛን ቀን ቃለ ሱብሓነክ፣ ጌታ ሆይ ጥረህ ተገባ፣ ለኔ ተገቢ ያልሆነ ነገር ለኔ ማለት አይገባኝም አላልኩትም። በኔ ዘንድ ያለውን አንተ በኔ ዘንድ ያለው ነገር በሙሉ ታውቃለህ፣ እኔ ግን አንተ ዘንድ ያለው በሙሉ ምንም ማውቀው ነገር የለም። ማ ቁልቱ ለሁም ብሎ ይመሰክራል ማለት ነው። ኢላ ማ አመርተኒ ቢ፣ አንተ ካዘዝከኝ ነገር ውጪ ምንም ነገር አልተናገርኩም። እሱስ ምንድነው? ኡዕቡዱላህ ረቢ ወረብኩም፣ ጌታዬና ጌታችሁ አንድ አምላክ ነውና እሱን ብቻ ተገዙት ከማለት ውጪ ሌላ ምንም ብዬ የተናገርኩት ነገር የለም። መጽሐፍ ቅዱስ ዛሬ ብትከፍቺ ከዛ ውጪ ምንም ነገር አታገኝም ማለት። ለምሳሌ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ኢየሱስም ይህንን ተናግሮ ይላል መጽሐፍ ቅዱስ። አይኖቹን ወደ ሰማይ አነሳና ምን አለ? አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው፣ እውነተኛ አምላክ አንተ ብቻ የሆንህ ነው ያለው። አንድ አማርኛ የሚችል ሰው ግልጽ ነው። እውነተኛ አምላክ አንተ ብቻ የሆንህ አለ እንጂ እኛ አላለም። አንተ ብቻ ብሎ ማለት መንፈስ ቅዱስን አያካትትም፣ ኢየሱስንም አይጨምርም። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው ያለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ብሎ ማለት አምላክ እውነተኛ አምላክ ብቻ መሆኑን ማወቅና ማምለክና ኢየሱስ የሱ መልእክተኛ መሆኑን ማወቅ ነው ማለት። ልጅ በምለው ነው ብዙ ሰዎች ግራ የተጋቡት። ኢየሱስ ልጅ የምለውን እዛ ጋር የተጠቀመው በዮሐንስ ወንጌል ምዕራፍ 23 ቁጥር 9 ላይ ያለውን ብትከፍቺ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንድ ነው እሱም የሰማዩ ነውና ብሏል። ልብ በይ፣ እግዚአብሔር የሁሉም አባት እስከሆነ ድረስ እንደ መጽሐፍ ቅዱስ አገላለጽ ልጅ የምለውን ደግሞ ባሪያ የምለውን ያስይዛል ማለት። ከዛ ውጪ ምንም ሌላ ትርጉም የለውም ማለት። በዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ብታይ ኢየሱስም ጮኸ እንዲህ ማለት፣ በእኔ ማመናችሁ አለ ኢየሱስ ባላከኝ ማመኑ ነው እንጂ በእኔ አይደለም አለ። ከዚህ በላይ ኢየሱስ ቆይ ምን ይበል? በዮሐንስ ወንጌል ላይም በምዕራፍ 7 ቁጥር 21 ላይ ቅድም ኡስታዝ ነግሮች ነበር። ምንድነው የምለው? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ አንድ ሰው እንኳን ወደ መንግስተ ሰማያት አይገባም ማለት ነው። በዚያን ቀን አለ በቂያማ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዛን ቀን ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ማን ነው ያለው? ኢየሱስ ነው። ለወደፊት የሚከሰት ነገር ነው ትንቢቱ ማለት ነው። በቂያማ ቀን ኢየሱስ እናንተ አመፀኞች፣ አመፅ ብሎ ማለት ታስቢ ምን ያህል ቃሉ ምን ያህል እንደምከብድ ማለት። የዛን ቀን እንደዛ ብዬ እመሰክርባችኋለሁ ማለት። ዛሬ አንድ ክርስቲያን አንተ አመፀኛ ነህ ቢባል መቼም አይቀበልም። ነገር ግን ኢየሱስ በአንደበቱ አመፀኞች ብዬ እመሰክርባችኋለሁ ማለት። ኢየሱስ አምላክ ነው የተባለው ኢየሱስ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ብታይ ከራሴ ምን ማድረግ አይቻለኝም ብሏል ኢየሱስ። አይ አንተ እኮ ከራስህ ማድረግ ትችላለህ ብሎ ማለት ደግሞ አይ ኢየሱስን አንተ ትዋሻለህ፣ ስለ አንተ እኔ የማውቀው እኔ ነኝ እንደማለት። እንዴት ይቻላል እንደሱ? ከራሴ አንዳች ማድረግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ መሰክር ምስክርነቴ እውነት አይደለም። በሉቃስ ወንጌል 18 ቁጥር 18 ላይ አንዱ ቸር መምህር ሆይ ያለው ኢየሱስም የዘላለምን ሕይወት እወርስ ዘንድ ምን መልካም ነገር ላድርግ ባለው ጊዜ ኢየሱስ ስለምን ቸር ትለኛለህ ብሎ ተቆጣው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት። ታዲያ ኢየሱስ ዛሬ ክርስቲያኖች ኢየሱስ ቸር እያሉ ነው። ላሳጥርና ኮመንት አዳነ ምድራስ ከንከባቱ ጅራቻው አየ ገባብ ስትውፋ ኡስታዝ ኦኬ ኢንሻአላህ አሳጥራለሁ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ኢየሱስ ተናግሯል። ታዲያ ከአንዱ ከእግዚአብሔር በቀር ቸር ማንም ከሌለ ኢየሱስን ቸር ብሎ ማለት ይሄ ምንድነው? ታዲያ ኢየሱስን ማስተባበል ነው። ኢየሱስን አይ አንተ የምትናገረው ሐሰት ነው፣ ስላንተ የምናውቀው እኛ ነን እንደማለት። ቀጠለና በሌላ ቦታ ላይም ኢየሱስ ብዙ ነገሮችን ተናግሯል። ለምሳሌ ከቢታንያ ሲመለሱ ኢየሱስን ርቦት ነበር። ከቢታንያ ሲመለሱ ማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ ከቢታንያ ሲመለሱ ኢየሱስን ርቦት ከሩቅ የሆነ አንዲት ዛፍ ያይና ፍሬ ይኑራት አይኑራት በሚል በግምት እዛ ድረስ ይሄዳል፣ ያለችበት ድረስ ይሄዳል። ስደርስም ቅጠል እንጂ ምንም ነገር አላገኘበትም። የዛኔ ረገማት። ማንም ፍሬ ካንቺ ከእንግዲህ ፍሬ ካንቺ አይብላ አላት። ልብ በይ፣ አንድ አምላክ ነው የተባለው አካል አንድ ግለሰብ እንዴት ነው በአጠገቡ የነበረችውን ዛፍ ፍሬ ይኑራት አይኑራት የሚለው እንዴት ነው ያለው? ካላወቀስ እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። እንዲሁም በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ብታይ ስለዛች ቀንና ስለዛች ሰዓት ይላል። ስለዛች ቀንና ስለዛች ሰዓት
የሰማይ መላእክትም ቢሆኑ ወልድም ቢሆን ከእግዚአብሔር በቀር የማያውቁ ማንም የለም ማለት ልብ በይ። ስለዛች ቀን ስለዛች ሰዓት ታዲያ ኢየሱስ ወልድ የተባለው ኢየሱስ ነው። ስለ ቂያማ ቀን ስለ ትንሣኤ ቀን ካላወቀ አምላክነቱ ምን እንኳን ለምሳሌ አንድ ሰው ይመጣና ኢየሱስ አምላክ ነው ካለ ስለ ቂያማ ቀን ራሱ አያውቁም። እንዴት አምላኬ ቂያማን ቃል የትንሣኤ ቀን እንኳን የማያውቁ አካል እንዴት ለኔ አምላክ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። በዚህ ዙሪያ ብዙ ነገሮችን መጨመር እንችላለን። ያው ወደ ኡስታዝ ፈርሃና ወደ ሌሎች መልስሽ ኡስታዝ ቀጥሉ። ኢንሻአላህ ያው እንግዲህ የትምህርት ቀንም ስላልሆነ ነው የምናሳጥርልሽ እንጂ ያው ሻሃዳ ይዘሽ የበለጠ ደግሞ ውስጥ ገብተሽ ትማሪያለሽ። ሌሎች ሰዎች ይኖራሉ። ዋና ብቻ አሁን ያስተማሩሽ በጭሩ ቋንቋ ኢየሱስ ክርስቶስ አምላክ እንዳልሆነና የአላህ Subhanahu Wa Ta'ala መልእክተኛ ባሪያ መሆኑ ነው። በግልጽ ባሪያ ተብሎ ነው ተነገረ። በግልጽ መልእክተኛ ተብሎ ነው ተነገረ። በግልጽ ግን ኢየሱስ ክርስቶስ በማሻማ መልኩ አምላክ ነው ተብሎ የተቀመጠ መጽሐፍ ቅዱስ ላይ ማንም ሰው ከኦሪት ዘፍጥረት እስከ ዮሐንስ ራእይ ሊያመጣልን አይችልም። በማሻማ መልኩ ማለት ነው። አንድ ይሄ ያጀልኝ። ሁለተኛ ደግሞ ኢየሱስ ክርስቶስ ስልጣን ተሰጥቶታል። ያ ስልጣን ደግሞ ተጠቅሞበታል። በጊዜው ለኛ አይደለም ለእስራኤሎች ነው ተላከ። የመጨረሻው ግን የመጨረሻ እቺ አንቀጽ ብቻ ልንገርሽና በደንብ ያያት። ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ራሱ የወሰደውን ስልጣን መልሶ ለአባቱ ወይ ደግሞ ለአምላኩ ይመልስና የአምላክ እግር ስር ተመልሶ ይገባል ይላል መጽሐፍ ቅዱስ። ታዲያ ኢየሱስ ክርስቶስ ትንሣኤ ዕለት መልሶ ከአምላክ እግር ስር የምገባ ከሆነ የቱ ጋር ነው አምላክ መሆን የምችለው? አምላክ የአምላክን ስር አይገባም። ስለዚህ የበላይ የሆነ የላይ ተቆጣጣሪ አንድ አምላክ መኖሩን እናውቃለን ማለት ነው። ስለዚህ አሁን ወደ ሻሃዳ ቀጥታ ብንገባ ምን መስላችኋል? ተረድተሽና አውቀሽ ከሆነ ይህ ሁሉ የምንናገረው መጀመሪያ ተረድተሽ ግቢ፣ ዝም ብለሽ እንዳትገቢበት ነው። ሙባረክ ማልጀት ወይ ማይክሽን እኔ የምለው ነገር የለም። ከሷ ነው የመጣው፣ ራሷ ነው የፈለገችው፣ ራሷ ነው አንዳንድ ነገሮች ስታስረዳኝ አንዳንድ ቁርአን አንዳንድ ነገር መክፈት ጀመርኩ። በጣም ደስ ይለኛል። ቁርአን ክፈት ምናምን ማለት ጀመረች። ከዛ በቃ እንዲህ ከሆነ እንግዲህ ኡስታዞችን ጠርቼ መደረግ ያለበትን ነገር እኔ ስለማላቅ እነሱ ቢያደርጉ ደስ ይላል ተባብለን ወላሂ 1200 ሰው ላይ ነው ዘግታ ማለት ነው። ከፈለጋችሁ ኑ እዛ ተማሩ ብላ ነው ዘግታ የመጣችው ወደዚህ ቤቷን ዘግታ ማለት ነው። አዎ በአንቺ ምክንያትም ብዙ ሰዎች ከኛ አቡ አሚራ ትገባለህ እንደምረዱ ኮሜንት አበልኝ። ስለዚህ ዱበት ወጥ ፉፉ ወድበታር ተፈካታ ሙባረክ አና አንተ ሞላ አየ ስለዚህ ኢንሻአላህ ያው እስልምና ማለት ያው ገብተንም የምንወጣ አይደለም፣ ልብስ አይደለም፣ እምነት አወልቀን የምንመለስበት እምነት ነው። መጀመሪያውኑ ቆርጠሽ አስበሽ እንድትገቢበት ነው ይሄን ሁሉ ስንናገር ነበረውና ስለዚህ ኢንሻአላህ አሁን ቆርጠሽ አስበሽ ከሆነ ስትገቢበት ደግሞ በደንብ መማር ያስፈልጋል። እስልምና ማወቅ በሁለት እግር መቆም ያስፈልጋል። እስልምና ማለት ዱንያማ አኽራ የምትደሰትበት ነው። በዚህ ዓለም ላይም ደስተኛ ሆነሽ ነው የምትኖሪ። የትኛው ሙስሊም አስብ እስቲ ምንም ቢሆን ምንም ብጠፋበት ብሞት ቤተሰቡ ምን ቢሆን አልহামዱሊላህ ነው የምለው። ገብቶሻል? ስለዚህ ያ ጽናት የምታገኝበት ደስተኛ ሆነሽ ነስራ ሲደብሱ አቡ አሚራቱ ኮንገልቻ ደስተኛ ሆነሽ የምትኖሪ እስልምና ውስጥ ብቻ ነው። ነስራ አቡ አሚራቱ ኮንገልቻ ባለ ሲደብሱ ወርገቴራ ገልጭ ጀማላ በዚህ ያለ ኦኬ አየቻ ገልጭ ደስታሽ ደግሞ ይቀጥላል ጸንተሽ ከኖርሽበት። ስለዚህ ጸንተሽ አላህ የምትኖሪ ያደርግሽና አቡ አሚራ ምጣና ያው ወደ ሻዳ ገብተን ሌላ ሰውም ይመጣል መስለኛል። ሻዳ የሚይዛሉ መሰለኝ። ምን ማጣሩ ከሌለሽና ጥያቄ ከሌለሽ እንቀጥላለን። ጥያቄ ያለሽ ግን መጀመሪያ ከእስልምና የምትጠይቂ እኔ እኮ አውቀዋለሁ አሉ ራህሚ ምናምን የሚባሉ ሙስሊም ደግሞ ያደግኩበት አካባቢ ጎረቤቶችን ሙስሊም ቤት ነው ያደግነው። ኮኛ ሀገር ተዳደጋችን ሙስሊሞች ጋር ነው ያደግነው። እናውቃለን በደንብ። እኔ ወድጄዋለሁ የእናንተን መንገድም የእናንተን ሃይማኖት እንደናንተ መሆን ነው የምፈልገው። እኔ ይሄ የዓለማዊ ዝም ብሎ ክርስቲያን ነኝ ብሎ ያልሆነ ነገር እየሰሩ መኖር ወይ ለነፍሴ ያልሆን ወይ ለክብሬ ለዛ በደንብ ተዘጋጅቼ አስቤበት ነው እና ጊዜው ደግሞ አሁን ነበር። በቃ የመጨረሻ ጊዜው አሁን ነበር ሰዓቱ። ማሻአላህ ኦኬ እንግዲህ እንደዛ ከሆነ አቡ አሚራ የምትለው ነገር ካለ በልና ወደ ሻዳ እንገባለን ኢንሻአላህ። እናሳጥርና ሻዳ እናስቀድማለን።
ኮፒሊንግ ጎዳ ታብታብ ጎዳ አቡ አሚራዬ መጨምረው ነገር ካለ እኔ ኡስታዞች ሁሉንም ነገር ብለውታል። የሚጨምረው ነገር ስለሌለ ቀጥታ ወደዛው ነገር። እሺ ከተቻለ አቡ ሰብረዲን እናንተም ቪዲዮ ብትከፍቱ ደስ ይለኛል። ሻዳ ስናሲስ ቪዲዮ ብትከፍት ደስ ባለኝ። አቡ አሚራ አረብ አይሽ እኔ የምለውን ከኔ ጋር ያለሽ ኢንሻአላህ ወደ መጨረሻ ደግሞ በአማርኛ እንላለን። እሺ ኢንሻአላህ። እሺ ቀጣትሽ እንደዚህ ወደዚያ ወደ ራንሺና እንደዚህ ይታያል። ይታያል። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወአና ኢሳ አብዱላሂ ወረሱሉሁ በእውነት መመለክ ከአንድ አላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ነቢ ሙሐመድም እውነተኛና የመጨረሻ ነቢይ መሆናቸውን እመሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ። ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ። አላሁ አክበር ማሻአላህ። ይታችን አላሁ አክበር አልহামዱሊላህ አላሁ አክበር አላሁ አክበር። በጣም ደስ ይላል። አልহামዱሊላህ ማጣሽ ብለናል። እንግዲህ አላህ እንትናቱን ይስጥሽ። አልহামዱሊላህ እንደሰታለን። አቡ አሚራን ተመልከቺ፣ ሙባረክን ተመልከቺ። ኡስታዞች ፊታችሁ ፈገግ እያለ ነው። ምክንያቱም አንድ ሰው ከእሳት ስድን ደስ ይለናል። እኛ ብዙ ጊዜ ሙስሊሞች ለምን እንደሰታሉ ላሉ ለራሴ የምወድሽ ነው ለአንቺ የምወድልሽ። ገብቶሻል? አዎ ሰው የራሱን ለራሱ ወደ ነገር ለአንቺ ስወድልሽ በጣም ነው ደስ የምለው። ምክንያቱም አንድ ላይ ተይዞ ለመሄድ ነው። ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው። ቀድሞ የተፈጠርሽበት እምነት እስልምና ነበር። ያን ትተሽ ነው ወጣሽው። በ80 ቀንሽ ነው የተጠመቅሽው። ከእስልምና ስትወጪ ነው። ከዛ ፊት ሞቾች ብትሆን የት ነው የምትገቢ? አንድ በይልኝ። ወንድ ልጅም በ40 ቀኑ ነው። ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር። የት ነው የምትቀበረው? ቀብሮስ? ይሄም ሌላ ጥያቄ ነው። ስለዚህ አንቺ ወደ እስልምና አዲስ ሰለምቴ አይደለሽም። ከወጣሽበት እምነቱ ነው የተመለሽው። ለዚህ ነው አላህ Subhanahu Wa Ta'ala እኔ እስልምና ላይ ፈጠርኳችሁ፣ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል። አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለሽው። ወደ አላህ Subhanahu Wa Ta'ala ፊት ደግሞ ሙስሊም ሆነሽ የምትሄጂ አላህ ያደርግሽ። ጽናቱን አላህ Subhanahu Wa Ta'ala ይወፍቅሽ። ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ የሚሉ ነገር ካለ ወደ ኡስታዞች አሳልፍሻለሁ። ኢንሻአላህ ብራጅ ረጀዱ ሜ ብልብለክ ብራት ኢላለ ሸምስት ሙባረክ ብልብለ ብራ ፍለዳ አሰብ ሲሳ አቡ አሚራ ተናገሩ መጣ። السلام عليكم ورحمة الله وبركاته. حبايب قلبي እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አልহামዱሊላህ ደስ የሚል ፕሮግራም አብሬያችሁ በመካፈሌ በጣም ደስተኛ ነኝ። አንድ ነገር ብቻ ማስተላለፍ ፈልጋለሁ። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው የሚታየው። ባሳለፈው ኦር እያሳለፈ ባለው ሁኔታ ሰውን